የአረብ ሀገር ሴት እኮ ለቤተሰቦቿ ስትል ስደትን የወጣች ለወንድሞቿ ለእህቷ ለእናቷ ስትል እንቅልፏን እረፍቷን አጥታ ሌት ከቀን የምትሰራ ከፍቷት እንዳልከፋት ይሆዷን በሆዷ አድርጋ ናፍቆት ድካም የአረብ ሀገር ፊት ግርፋት በውስጧ ተቀብሮ ከላይ ፈገግታን ተላብሳ በመልካም የምታስተናግድ ልዩ አዛኝ ሴት ናት። ያቺ የአረብ ሀገሯ ሴት ላቧን ጠብ አድርጋ ለፍታ አዳሪ የነገን መልካም ህይወት ናፋቂ የተናገሯትን ችላ የውስጥ እሳት ያቃጠላት እሷ ጀግና ናት። ቤተሰቧን ቀጥ አድርጋ የምትመራ ራሷን ሳትደብቅ በእውነት የምትጓዝ ማንንም ለመምሰል የማትሮጥ ምንነቷን ሳታቅ አሁንም አትበላት የአረብ ሀገር ሴት ካንተ በላይ ብዙ ማድረግ የምትችል በራሷ የምትተማመን የሰው ችግር የገባት እውነተኛ መልካም የአረብ ሀገር ሴት። ክብር ለእህቶቻችን። አዎ ክብር ለእህቶቻችን። የአረብ ሀገር ሴት ማለት ይቺ ናት። እህት ወንድሞቼ ስለ አረብ ሀገር ሴቶች ያለን አመለካከት የወረደ አመለካከት ያላችሁ ሰዎች እባካችሁን አመለካከታችንን እንቀይር። አረብ ሀገርም ኑር ኢትዮጵያም ኑር አሜሪካም ኑር አውሮፓም ኑር የትኛውም ዓለም ኑር ሴት ናት። ሰው ነው። ሰውን በሰውነቱ እናክብረው እንውደደው። እህት ወንድሞቼ የአረብ ሀገር የምትኖሩ እህት ወንድሞቼ እግዚአብሔርን በራሳችሁ ልትኮሩ ይገባል። እናንተ ማለት የእውነት ልዩ ሰዎች ናችሁ። የእውነት ማለት ነው። ለምሳሌ አርቲስቶቻችን ሙቪ የሚሰሩ ዘፋኞቻችን ብትሉ ተዋናያን ብትሉ ምን ብትሉ የኢትዮጵያ ሙቪ በሉት ዘፋኞችን በሉ ምን በሉ እዚህ ደረጃ ያደረሱት